ግቢ ውስጥ ወደ እዚህ ነኝ እዚህ ግቢ ውስጥ ሌባ ገብቷል። ምንድን ነው ግቢ ውስጥ ሌባ ገብቷል። ወይ ወንድታ ቶሎ ቢያንስ ናምጣት እዚህ ጫማ ቶሎ በል ጫማ ምን ያደርጋል? ና ራስን ጠብቅ ና ቶሎ እንጀበት እኔ በዛ መሰለኝ ሲንጓጓ የሰማሁት በዛ የለም ዝም ብሎ ቤቱ አንተ ዝናብ እያንጠበጠበ ይሁን አይሰማህም እንደሆነ ይትጓጓ አይደለም ተው ይሄ አባት ይሄ በዛው አጮለቀ አባቴ የለም እኮ ሰው ኧረ እንግባ ሰው የለም ኧረ የለም ሰው ይሄ እዚህ አይታይም ቆሞ የለም አይታይም ይሄ አጋንንት የመሰለ ይሄ ሰላም ነው እንዴት ነህ ማቆፍ ይመስላል ኧረ አባቴ አይ የለም እኮ እዚህ የለም ሌባ ሰው የለም ምን ልትሰራ ገብተህ ነው? ምን አገባ እኮ ምን አገባኝ? ግቢው የኔ ነው። ምን ያገባኛል? ያንተ መግባት ለነገሩ ልጅ እንደሌለኝ አውቀህ ነው እኔ ያለው አይደል ያባት ትበል ያጠጣ መሰለ ይዞ ሟች። አሁን አንተ ወንድ ነህ ማኑ? አይ ምን ልታረግ ገብተህ ነው? ትበል ሊከራከር ነው ደግሞ ና አሁን ያው ይሄ ግቢ አተሳሳት ከዚህ በኋላ መሳሳት የለብህም። አንዴውን አሁን እኛ ጥሩ ሰዎች ስለሆነ ነው ዝም ያለ አይደለም እንዴ? ኧረ ወይኔ እኮ እሺና ከግቢው ውጣልኝ። እሺ አልወጣም እኮ አይ እዚሁ ልትሆን ኧረ ወይኔ ጉድ በገዛ ቤቴ ጎበዝ ወይኔ እኔ ለነገሩ ልጅ የለኝ ወንድ ልጅ አረድምበት ይሄ ሞተ እሱን አመጣው እሱን ምታውስኪ እግቢ ውስጥ እኮ ነው የገባው ሌባ እኮ ግቢያቸው ውስጥ እኮ ነው የገባው አራባት ይወጣ ወይኔ እኮ እሺ ከግቢው ውጣልኝ እንዴት ነው የሚሻለው ሄድ በሩን ቶሎ ዝጋው ወይ እንታይ የገባው በላይ ነው የገባው እኮ በግቢው ቁመቱንና ፊቱን እያየሁ ሲያስፈራራ ቆይ ለትንሽ አጥቶ ነው እንጂ ሰብሬ ልጥለው ነበር እያንቆቅኩ ነው ምንድነው ትለዋለህ እንደሱ እኮ ነው አሁን በገዛ ቤቴ